ሰላም እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ሁላችሁም ሰላም ናችሁ ወይ? ያላችሁበት ዓለም ዳርቻ እኔ ሰላም ነኝ፣ ደህና ነኝ ያለኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ የምንሰራው ሙለኪያ ነው። ሙለኪያ ደግሞ የምንሰራው በዚህ አይነት መልኩ ነው። ሰድር ስጋችንን በዚህ አይነት መልኩ እንደዚህ ከከተፍን በኋላ ሽንኩርታችንን እና ነጭ ሽንኩርታችንን አብረን ካቁላላን በኋላ እንደዚህ ዶሮችንን በላይ አድርገን እንደዚህ በዚህ መልኩ ጥብስ አድርገን ዶሮችን በመሰል በሚገኝ ረመብስል በሚገኝበት ሰዓት ደግሞ እንትናችንን እንጨምራለን፣ ሙልኪያችንን እንጨምራለን እላቸዋለሁ። እና በዚህ አይነት መልኩ እያዘጋጀን ነው። እዚህ ጋር ደግሞ ብሩስቲ የሚሆንብን ዶሮ ስጋ እየበቀልና እና ዶሮ ስትቀቅሉ ለምንም ነገር ስጋም ስትቀቅሉ ምንም ጊዜ እንደዚህ አይነት አረፋ እንደዚህ አንሱለት ማለት ነው። ይሄ ደግሞ ለብሩስቲ ዶሮ እዚህ ጋር እያዘጋጀው ነው። ዶሮና እንትን ምንድነው ይሄ ስሙ ዘሃራ ጎመን አብሬ እጠብሳለሁ ማለት ነው። ለብሩስቲ ያዘጋጃለሁ ማለት ነው። በተረፈ ደግሞ ነጭ ሩዝ በሻህር እያዘጋጃለሁ ማለት ነው። እና እንደዚህ ዶሮ እስኪበስል ድረስ የሚያሰፋውን ቆሻሻ እንደዚህ እያነሳው እንላለው ማለት ነው። ወጣችኋለሁ እና እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንዴት ነው እላችኋለሁ። በዚሁ አጋጣሚ ሰላምታም እየጠየኳችሁ እና የኔ አሰራር ይሄንን ይመስላል እና የዛሬ የምሳሌ ዛሬ ይሄንን ይመስላል ማለት ነው። እናንተሳ እንዴት ነው? ምን ልትሰሩ አስባችኋል? የእናንተንም የምትሰሩትን አሰራር ደግሞ ሀሳባችሁን እንደዚህ ብትሰሪ እንደዚህ ሊሆን ይሻላል የምትሉትን ሀሳብ ካላችሁ በኮመንት ስር አስቀምጡልኝ። አበረታቱኝ። እወዳችኋለሁ። አብራችሁን ቆዩ እስኪጨርስ ድረስ። ይህንን ደግሞ እንግዲህ ለመስራት ይኸው እዚህ ጋር ጎመን አለ። እዚህ ጋር ደግሞ እንደምታዩት እነዚህ እንደዚህ ለሱ የተዘጋጀ ነው። እዚህ ጋር የተወሰነ እንቁላል አለ። ከዛ በኋላ ሰርቼ ደግሞ እንደምሳያችኋለሁ። በተከታተሉ በዚህ አይነት መልኩ አዘጋጅቻለሁ። ይኸው እንደዚህ እንደምታዩት ማለት ነው። ይኸው ዶሮ ይሄን እንደዚህ መልኩ ዶሮ እዚህ ጋር ደግሞ አበባ ጎመን ያዘጋጀው ማለት ነው። ከዛ እንደዚህ ይሄ ደግሞ በኋላ እንጠብሰዋለን ማለት ነው። ዘይት እንደዚህ ካዘጋጀነው በኋላ እንደዚህ እንደምታዩት ነው። እዚህ ጋር ደግሞ ሩዛችንን ከካሪ የሚሰራ ካሪያችንን እንደዚህ አምስት ያው እዚህ ጋር ስራ ስንሰራ እቃ እንደሚቆሸሽ ታውቃላችሁ። ሩዛችንን ስናቀርበው ዘብዝፈን አጥበን ያስቀምጥነው ሩዝ ማለት ነው። ከዛ እዚህ ጋር ሻርያችን እንደዚህ መልኩ በኋላ ሩዛችን እንደሚያምር ውበቱ ሩዛችን እንደዚህ ከሆነ በኋላ ምንድነው የምናደርገው? እዚህ ላይ ያው ብዙ ቅመም አንጨምረኛ ታውቃላችሁ። ሩዝ ሲሰራ ውሃ ነው፣ ጨው ነው ኦልሬዲ። ሌላ ነገር ብዙ የሚጨመርበት የለም። ለምን ማባያቸው ዝግጅት ስለሆነ እንዳሳያችሁ ያዛቁምና ያለ የጠበሱት ክሪስፒ እና እንደገና ደግሞ እዚህ ጋር ጽድት ያለ ሙልኪያ የተዘጋጃሉ ማለት ነው። ይወጣል ሙልኪያ እንዴት እንደሚያምር እዚህ መልኩ ሙልኪያ የተዘጋጃሉ። ስለሆነ እዚህ ጋር እንግዲህ የፈለጋችንን ጨምረን እናደርጋለን። እንጨምራለን ውዶች። ያያችሁት ሙልኪያው ይሄን ይመስላል ባይኖሩ ማለት ነው። ያው